ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። ኢንሻአላህ ትውልድ መቀየር ያልቻለው ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። ኢንሻአላህ ትውልድ መቀየር ያልቻለው ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። ኢንሻአላህ ትውልድ መቀየር ያልቻለው ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። ኢንሻአላህ ትውልድ መቀየር ያልቻለው ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። ኢንሻአላህ ትውልድ መቀየር ያልቻለው ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። ኢንሻአላህ ትውልድ መቀየር ያልቻለው ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም።